ውድ ወንድምና እህቶቼ የመጨረሻውን ዘመን መቃረብ የሚያሳዩ በርካታ ምልክቶችን እያየን ነው። የመጨረሻው ዘመን እጅግ ትልቁና የተረጋገጠው አንዱ ምልክት የየእጁጅና የመእጁጅ ህዝቦች ወደ ዓለም መለቀቅና መስፋፋት ነው። ዛሬ ስለ የእጁጅና መእጁጅ ወይም ስለ ጎግ ማጎግ ህዝቦች የምናጋራችሁ አንድ አስደንጋጭ ዜና ይዘንላችኋል። ስለዚህ በቁርአን ላይ ስለ የእጁጅና መእጁጅ የተነገረው ታሪክና እያንዳንዱ ቃልም እውነት መሆኑን እስከምትደርሱበት ድረስ ይህን ቪዲዮ ሙሉውን ማየታችሁን እርግጠኞች ነው። የእጁጅና መእጁጅ ጎግና ማጎግ በመባልም ይታወቃሉ። ከምጽአት ቀን በፊት ይመጣሉ ተብሎ የተነገሩት እጅግ ኃያል ጎሳዎች ናቸው። የየእጁጅና የመእጁጅ መምጣት ከመጨረሻው ቀን መድረስ ምልክቶች ውስጥ አንዱ ነው። የእጁጅ አንድ ጎሳ ነው፣ መእጁጅ ደግሞ ሌላ ጎሳ ነው። ነገር ግን የተዛመዱና የሰው ልጆችም ናቸው። የእጁጅና መእጁጅ የሰው ልጆች ናቸው። በምድር ላይ ይኖሩ የነበሩ ጎሳዎች ናቸው። ለሙሳ አለይሂ ሰላም በቀረበ ዘመን በምድር ላይ ይኖሩ ነበረ። ዙልቀርነይን በተባለ እጅግ ታላቅ ንጉስ ዘመን ነበር የሚኖሩትም። ይህ ንጉስ እጅግ ታላቅ ስልጣንና ኃይል የነበረው ሲሆን መንግስቱም ሙሉ ዓለምን ሊያጠቃልል የደረሰ ነበረ። አላህ ሱብሓነሁ ወተዓላ ስለ ዙልቀርነይን በሱረቱል ካህፍ ላይ ይናገራል። እንዲህም ይላል፣ በአኗኗራቸውና በቋንቋቸው በጣም ኋላ ቀር የሆኑ ያልሰለጠኑ ህዝቦችን አገኘ። እነዚህም ህዝቦች እንዲህ አሉት፣ ዙልቀርነይን ሆይ የእጁጅና መእጁጅ በምድር ላይ አበላሾች ናቸውና ይገድላሉ፣ ይሰርቃሉ፣ ይፈለጉትንም ይወስዳሉ። ስለዚህ በእኛና በእነርሱ መካከል ግድብን ታደርግልን ዘንድ ግብርን እናደርግልህን? ወደኛ ጋር እንዳይመጡ ከዓለም ተቆርጠው ብቻቸውን እንዲቀሩ ለማድረግ ሲባል ማለት ነው። ከዛም ዙልቀርነይን እንዲህ ሲል መልስ ሰጣቸው፣ ጌታዬ በእርሱ ያስመቸኝ ሀብት ከናንተ ግብር በላጭ ነው። ስለዚህ በጉልበት አግዙኝ፣ በእናንተና በእነሱ መካከል ብርቱን ግድብ አደርጋለሁና አላቸው። ከዛም ግድግዳ ወይም ግድብ የመሰለ በጣም ጠንካራ የማይጣስ የማይገረሰስና ምንም ነገር ሊሰብረው የማይችልን የአየር ጸባይም የማይጎዳው የሰው ልጅም ሊያፈርሰው የማይችል መሳሪያም ይሁን ምንም ነገር ሊሰብረው የማይችልን ጠንካራ የብረት ግድግዳ በመሃላቸው ገነባ። ዙልቀርነይን ህዝቡን ባየ ጊዜ ህዝቡም ግድቡን ወይም ግንቡን ተመልክቶ በጥንካሬው ሲማረክ፣ ዙልቀርነይንም እንዲህ አላቸው፣ ይህ ግድብ ከጌታዬ ችሮታ ነው። የጌታዬም ቀጠሮ በመጣ ጊዜ ትክክል ወይም ለጥ ያለ ምድር ያደርገዋል። የጌታዬም ቀጠሮ የተረጋገጠ ነው አላቸው። በመጽሐፍ ቅዱስም ውስጥ በዮሐንስ ራእይ በምዕራፍ 20 በቁጥር ከ7 እስከ 8 ባለው ላይ እንዲህ ሲል ተገልጿል። ሺሁም ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። በዚህ ዓመት መጨረሻ ይለቀቃል ተብሎ በጉጉት እየተጠበቀ ያለው ጎግ ኤንድ ማጎግ በሚል ርዕስ ስር የተሰራው ሆሊውድ ሰራሹ ፊልምም ከወዲሁ የተለያዩ መላምቶች እየተሰጡበት ይገኛል። በዚህም ዙልቀርነይን የእጁጅ እና የመእጁጅ ጎሳዎችን እንዳይወጡ የሚከለክላቸው ከጠንካራና ከቀለጠ ብረት የተሰራን ግዙፍ ግንብ ገነባ። እነዛ ጨካኝ አጥፊ ህዝቦችም ከግንቡ ኋላ ለዘላለሙ ተቀርቅረው ቀሩ። በየቀኑ ግንቡን እየሸረሸሩ እየሰባበሩ አሉ። ነገር ግን የግንቡ መጨረሻ ጋር ሲደርሱ ኢንሻአላህ ወይም በአላህ ፍቃድ ሳይሉ የተቀረውን ነገ እንሰራዋለን ብለው ትተውት ያድራሉ።
ግንቡን ሙሉ በሙሉ የሚሰባብሩበትና የሚያፈራርሱበት ቀን የዘመን መጨረሻ ወይም የቂያማው ቀንን መድረስ ያበስራል ነው ነገሩ። ቁጥራቸውም እንደ ባህር አሸዋ በቢሊዮኖች የሚቆጠር ይሆናል። ወደ ሰለጠነው ህዝብም ላይ መጥተው ህዝቡን ይገድላሉ። በሄዱበት ቦታም ሁሉ ደም መፋሰስንም ያመጣሉ። ታዲያ ይህ ከጠንካራና ከቀለጠ ብረት የተሰራ የግንብ አጥር የት ነው ያለው? እንደዚሁም እነዚህ ግዙፍ ተራሮች ያሉበትን ቦታ የሚጠቁም ምንም ማጣቀሻ ጽሑፍም ሆነ ምንጭ ሳይገኝ ቆይቷል። ታዲያ በቅርቡ በ30 ሙስሊም ተጓዦች የተደረሰበት ግኝት በሁለቱ ግዙፍ ተራራዎች መሃል የተገነባውን ግዙፍ የብረት አጥር ቦታ ግልጽ አድርጓል። ይህ የግንብ አጥርም የተገኘው በሁለቱ ግዙፍ ተራራዎች መሃል ስር ካለ ግዙፍ የበረዶ ክምር ላይ ነው። ወደዛ አቅንተው የነበሩት የሙስሊም ተጓዦች እንዳሉት ከሆነ የብረት ማነፍነፊያ መሳሪያን በመጠቀም የብረት ግንቡን አነፍንፈው ማግኘታቸውን ገልጸዋል። መንግስት ወይም ሌሎች ሰዎች በዛ አይነት ስፍራ ላይ የብረት ግንብ ሊገነቡ የሚችልበት ምንም ምክንያት ማግኘት ደግሞ አልተቻለም። ይህ ቦታ በዛሬዋ ክርጊስታን ውስጥ የሚገኝ ቦታ ነው። በአንድ ወቅት የራሽያ አካል ወይም ግዛት ነበረች ክርጊስታን። በዚህ አስቸጋሪ ጉዞ ወቅት ግማሽ ያህሉ የጥናት አድራጊ ቡድኖች ሞተዋል። በዚህ አካባቢ የሚኖር ህዝብም የለም። የበረዶ አጥርም ፍጹም ጠፍጣፋ ነው። የተቀረው የተራራው ስፍራ ምድረ በዳ፣ ደረቅና ኮረኮንች የበዛበት ነው። ይህም የሚነግረን በረዶ ዝርግ ወይም ጠፍጣፋ ሆኖ በዛ መቆየቱንና በብረት ግንቡ ሳቢያ ሳይነካ መቆየቱን ነው። አላህ የእጁጅና የመዕጁጅን ምስጢር ከዓለም የደበቀው በዚህ ስፍራ ነው። ሁሉም የመጨረሻውን ቀን መድረስ የሚያመላክቱ ምልክቶች ሁሉ እንደመፈጸማቸው እነዚህ ጨካኝ ህዝቦችም ይህንን ግንብ ሰብረው ራሳቸውን ነፃ የሚያወጡበት ቀን የጊዜ ጉዳይ ብቻ ነው። አላህ ወደ ቀጥተኛው መንገድ ይምራን። በዚህ ዓለም ላይ መልካምን አድርገው ከሚያልፉትም መሃል ያደርገን። አሚን።